እወድሃለሁ እኮ የጠየቀሽ የለም ግን እንደማታገባኝ እኔም አንተም እናውቃለን። የጠየቀሽ የለም። ልጅነታችን ገና አልቀቀንም ነበር ቤተሰብ መመስረት እንደማንችል። በፈጠረሽ አምላክ ተይኝ ሄደን። እኔ ማብራሪያ ጠይቄሻለሁ፣ ምክንያትሽን የማወቅ ፍላጎት አለኝ ብያለሁ። እሺ እኔስ እንዴት ብዬ ልተኛ? ራሴን በምን ላጽናና? ገርሞት እጁን በአፏ እየጫነ ምን አርግ ነው የምትይኝ አሁን? እሺ ይቅርታ ብጠይቅ ትቀበለኛለህ? ሲጀመር ይቅርታ የሚያስጠይቅ ጥፋት አላጠፋሽም እኮ። በእናትህ ተው። የምሬን ነው። ከኔ የተሻለ ወንድ አገኘሽ ጥለሽኝ ሄድሽ። ይሄ ደግሞ በጣም ጤናማ ነፍ ብሎ የማያጠፋው አለ? የለም። እንደዛ ተመልካቹ። ይህንንም እርግጥ ነው አምፖል ውስጥ የሻማን ያህል ሮማንስ ላይኖር ይችላል፣ ግን ከሻማው 30 እጥፍ ብርሃን ለቤትሽ ይዞልሽ ይመጣል። ትክክለኛ ውሳኔ ነው የወሰንሽው እኔን ከጠየቅሽኝ። የምትወደውን ሰው አሳዝነህ መኖር አይቻልማ ስዩሜ። እኔ አቃተኝ። ማን የማያሳዝን ነገር ሁሉ ልክ ነው እንዳለሽ አላውቅም። የሆነን ሰው እንዲያዝን ስላደረግሽው በድለሽዋል ወይም ስህተት ሰርተሻል ማለት አይደለም። ይሄ ህይወት ነው። ይሄ ጥሎ ማለፍ ነው። ራስሽን መምረጥሽ ልክ ነበር። ሙቮን በቃ። እሺ በእናት እንደው በእናት አንድ ነገር ብቻ ልለምንህ። ምን? በጥፊ መታኝ። አብደሽ ልታሳብጂኝ ነው እንዴ ተነሳሽው? ጭራሽ ነፍሰ ጡር ሴት ላይ እጄ ላንሳ? እሺ ሰድበኝ እንኳን ሂድ። ካሁን በኋላ አንቺ ጋር ጠብም ሰላምም አልፈልግም። ዛሬም ባልሽ ማን ነው አለቃዬ ብቀር ያኮረፍኩ ይመስለዋል ብዬ ስለሰጋው ነው እንጂ ላንቺ ልደት ግድ ሰጥቶኝ አይደለም እዚህ ድረስ የመጣሁት። ጥሏስ ሊሄድ ሲል እጁን ይዛ ያስቀረችው። ሲጀመር ለምን ይዛ ቀን እህቴ ናት ብላ አስተዋወቅከን? ቆይ ኦኬ ጭራሽ ልትወቅሽኝም ያምርሻል። ኧረ ወቀሽኝ እንደፈለግሽ። እንደውም የምሬን ነው። ለምንድን ነው እንደዛ ታፍርብኝ የነበረው? እኔ አደንዛዥ እጽ ነኝ እንዴ? ቅያስ ውስጥ ስንገባ ብቻ እየጠበቅክ የምትስመኝ? እውነት በጓዳ ያፈቀርከኝን ያህል በአደባባይ ልታፈቅረኝ ሞክረሃል? ያምሻል እንዴ? አብሮ አደጎች እኮ ነን። ለሰው ካሳወቅን ሁሉንም ነገር ጨራርሰን ነው መሆን የነበረበት። ሲቀጥል እኔ ለሱ እንጂ እህቴ ናት ያልኩት ወደ አንቺ ዞሬ እህቴ ነሽ አላልኩሽም። ለዛም ነው መቼም እሱን የማልቀየመው። ለዛም ዛሬ ድረስ አብሬው የምሰራው። እንዲህ ያልክ ራስህን አታስደስት። የዋሻው ገና እንዳይገኝ እንደወደደኝ ስለገባህ ነው። ፍቅረኛዬ ናት ብለህ ልታስቀይመው ስላልፈለክ ነው። እህቴ ናት ያልከው አሽቃባጭና ቡቅቧቃ መሆንህን ምን መጀመሪያ። ባልየው ተጠግቷቸው እየቆመ እንግዶቻችሁን ትታችሁ የሞቀ ወሬ ይዛችኋል እናንተ። ቆይ ስለምን እያወራችሁ ነው? ኤደን ፈጠን እያለች ኧረ ዝም ብለን ነው ስለ መጽሐፍ ቅዱስ እያወራን ነበር። አይ ድካሙ ነው የሚተርፍሽ ብዬው አልሰማኝም። ሰሚ ልብ ካለ ለምህረት አይረፍድም ብዬ ነበር እኔማ። እውነት ነው እሱስ። ለመሆኑ በየትኛው ወንጌል ላይ ነው እንዲህ ልባችሁ እስኪጠፋ የምትሟገቱት? ስዩም ሐሳብ ውስጥ እንደገባ የሆነ ያለፈ ታሪክ ላይ ነው። እግሩን ስትረግጠው ነቃ እያለ ማለቴ የሐዲስ ኪዳን ታሪክ አይደለም፣ ዘመነ ፍዳ ላይ የተፈጠረ ነው። የትኛው ታሪክ? አገጩን ይዞ ጺሙን ሲያሻሽ ከቆየ በኋላ የሆነ ነገር እንደመጣለት ሰው አይኖቹን እያፋጠጠ ይገርማል። አንድ ባየሁት ቁጥር የሚያስገርመኝ ታሪክ ነበር። ድንገት እሱን አንስተን ሳናስበው ቀውጢ ሙግት ውስጥ ገባን እኮ። የትኛውን ታሪክ? አብርሃም ስደት ሄዶ የገጠመውን ታውቀዋለህ? እኔ እንጃ። ንጉሱን ፈርቶ ሚስቱ ሳራን እህቴ ናት ብሎ ያስተዋወቀበትን እንኳን። ኦኬ እሱንማ በደንብ አውቀዋለሁ። ፈርዖኑ ሳራ ሊያገባ ሲል እግዚአብሔር ቁጣና ማት ያወርድበታል። ከዛ ፈርዖኑ አብርሃም እንደዋሸው ሲያውቅ አስጠርቶ ውሰድልኝ ሚስትህን ብሎ ይቆጣዋል ምናምን። እና እሱ ታሪክ ላይ ጥፋተኛው ማን ነው ትላለህ? አብርሃም፣ ሳራ ወይስ ንጉሱ? ኤደን ጣልቃ እየገባች እንዴ ምን ጥርጥር አለው? አብርሃም ነዋ አይደል የኔ ቆንጆ? ሳራስ ንጉሱ ሲወስዳት ጸጥ ብላ መወሰዷ አልገረመህም? እግዚአብሔር እስኪናገርለት መጣበቋ ልክ ነው ትላለህ? እውነተኛ ፍቅር እንደዛ ነው? ጋይስ ሉክ፣ ሁለታችሁም እዚህ ጋር መረዳት ያለባችሁ አንድ ቁም ነገር አለ ይመስለኛል። ሁለቱም አንድ ላይ ምን በወቅቱ ሁለቱም ምንም አማራጭ የሌላቸው ችጋራምና ረሃብተኞች ነበሩ። ስዩምና ኤደን ተያይተው በሀፍረት ስሜት አንገታቸውን ደፉ።
ምንም አድርገው ምንም ብለው ንጉሱን ማስቀየም አይፈልጉም። ከዛ በኋላ የተፈጠረውን ማስቀየም አይፈልጉም። ከዛ በኋላ የተፈጠረውን ነገር ሁሉ የተፈጠረው ከዚህ ጋር በተያያዘ ምክንያት ነው። በእኔ በኩል ለመኖር ጉጉት ማሳየታቸው እንደ ጥፋት አይታይባቸውም። ሁለቱም በተዳከመ ድምፅ አንድ ላይ ልክ ነህ አሉ። አቀርቅረው ሀሳብ ውስጥ እንደመግባት ሲሉ ጩኸቱ አስደነገጣቸው። ቀጥ ብለው አዩት። በመስታወቱ በኩል ኳስ የሚጫወቱ ህፃናትን አይቶ ነው የጮኸው። ልጆቹን ሊያገላግል ወደ ውጭ ሲወጣ በቆሙበት ሆነው በድጋሚ ቁዘማ ውስጥ ገቡ። ዝም ተባብለው ቆዩ። ማውራት የጀመረው ስዩም ነው። እኔና አንቺ ግን ለምን ይመስልሻል እንደ ልጅ ውጭ ላይ ኳስ ምናምን ተጫውተን ያላደግ ነው? ለምን ይመስልሻል ሁልጊዜ የቤት ውስጥ ጨዋታችንን ብቻ ስንጫወት የነበረው? እኔ እንጃ ክረምት ላይ ስለተዋወቅን መሰለኝ። እና ዝናቡ ያባራም ነበር ነው? ማባራትማ ያባራል፣ ግን ብዙ ጊዜ ዝናቡ እስኪያባራ ስንጠብቅ ይመሽብንና ሳንጫወት እንለያያለን። በጨረፍታ አንዴ እንኳን እሷን አንዴ ባለቤቷን እያየ ዛሬ የሚያው ነው መሰለኝ ሄዱ። ዝናቡ እኮ መጣል አቁሟል፣ ጀንበር ግን ጠልቃብናለች። ያው ድምጹን ሳቅ ሲያንቀው ዝም አለ። በቀስታ ከተጠጋችሁ በኋላ ገብቶኛል በሚል አስተያየት እያየችው እጆቿን ጨበጨቻቸው። ተቃቀፉ። የስንብት ተላቀቁ። የእውነት